ጃኒ ሰሞኑን በድሬዳዋ ሰዎች ላይ በተለይም ደግሞ በድሬዳዋ ሴቶች ላይ በተናገረችው ንግግር መታሰሯም ተሰምቷል። ያውላችሁም እንደምታውቁት ሰሞኑን በድሬዳዋ ጉዳይ ነጋገሪያ እንደነበረችም የሚታወቅ ነው። በዚህ ጉዳይ መታሰሯም የሚወጡ መረጃዎችን ያመለክታሉ። በዚህ ጉዳይ ላይ ተጨማሪ መረጃም ኮታ እየተከታተልኩ የማቀርብላችሁ ይሆናል። እስከዛው ግን ጃኒ ምን በላለች የሚለውን እስቲ እንስማው። እዛ ሺቲ ነው የሚለብሱት ለምንድን ነው ማለት ለምንድን ነው የምትጠይቀኝ የሚሉ ችኮች ናቸው። ገባ ለምን ጠይቃለሁ አይነት አልገባችሁ እናንተ ፋራዎች እና ድንጋይ ተሸክማት አልቅስልሽ ታልቅሳ አራጋ መንጫጫሽ መንጣት ይሄ የኔ ይፍኖት ሁላችሁ ደግሞ ጫጫታ ምናምን የሆነ ላፊ ቃል እናገራለን የሚል ካለ እሷን ማንም ሰው አስወርድ ያለው ቤቱ በቁጥጥር ስር ነው ያለሽ። ነሲ ጥያቄ ያለኝ ማለት ቀለል አድርጋ ይቅርታ ከማለቷ በፊት እና ድንጋይ ተሸክማት አልቅስልሽ ታልቅሳ አራጋ ታይ አሁን እቺ የጠየቀችውን አንድ ጥያቄ ልጠይቃት። እውነት እኔ ብናገር አሁን እኔ እንደዚህ ይቅርታ ታስጠይቅኛለሽ? ማንም ይቅርታ ጠይቂ ብሎ ያላስገደዳትም። እንደዚህ ብለሽ ለኔ አጀንዳም አድርገሽ እንደዚህ በጉቺ ቤትም ሆነ በማንም አጀንዳ ማንም አላደረጋትም። እኔ እናገራለሁ። ስለምናገር እንደዚህ አይነት ጥያቄ አትጠይቂ። እውነት ጭነን ስናመጣቸው የፍርሃት ምንም ልታረጋት በቤቷ ገብታ የፈለገችውን ትናገር። እዛ ሺቲ ነው የሚለብሱት ለምንድን ነው ማለት ለምንድን ነው የምትጠይቀኝ የሚሉ ችኮች ናቸው። ገባ ለምን ጠይቃለሁ አይነት አልገባችሁ እናንተ ፋራዎች ጃኒ ገብቶናል። እኔ እና ጃኒ እኮ ድሬዳዋ አብረን ነበር፣ ግን አልተገናኘንም አንድ ቀን። ለምን ሲባል የኔ አባት ለምን አባ ነው? ቆይ ነው ግን አንተ እኮ ነህ እኮ እነዚህ እኔ ሳስበው ልጅ በጣም በቃ እያጫወተ ለምን ያተገናኛችሁ? ቺክ ይዞ ጠፋ ከዛ ላይ ያነሳ እዛ ሺቲ ነው የሚለብሱት ለምንድን ነው ማለት ለምንድን ነው የምትጠይቀኝ የሚሉ ችኮች ናቸው። ገባ ለምን ጠይቃለሁ አይነት አልገባችሁ እናንተ ፋራዎች ጃኒ ገብቶናል። በቃ ፋብትን እያለ ደብሮኝ ወደ አዲስ አበባ መጣሁ እኔ እና ወንድ የለም ነው እዛ ሺቲ ነው የሚለብሱት ለምንድን ነው ማለት ለምንድን ነው የምትጠይቀኝ የሚሉ ችኮች ናቸው። ገባ ለምን ጠይቃለሁ አይነት ሰላም እንዴት ናችሁ? እንግዲህ በእነዚህ አይነት ቪዲዮ ስመጣ ለመጀመሪያ ጊዜ ነው። ይሄን ቪዲዮ አይቼ ማለፍ አልቻልኩም። እንደ አንድ የድሬዳዋ ልጅ እንደ አንድ የድሬዳዋ ተወላጅ በድሬዳዋ ማህበረሰብ ውስጥ እንዳደገ የድሬዳዋን ባህልና ወግ እንደሚያውቅ እንደ አንድ ሴት ይህንን ቪዲዮ አይቼ ማለፍ አልቻልኩኝም። እንግዲህ እህታችን ጃኒ የድሬዳዋን ሴቶች ክብር በሚያዋርድ በማይመጥነን መልኩ የምንለብሰው ሺቲ ምንነት ስታብራራ ሰምተናል። እኛ የምንለብሰው የሺቲ ማለት ባህላችን፣ ማንነታችን፣ ውበታችን እና መገለጫችን እንጂ እሷ እንዳለችው ክብር የሌለን ሴቶች ሆነን አይደለም። የድሬዳዋ ሴት ማለት ራሷን የምታውቅ ክብሯን የምታውቅ ማንነቷን የምታውቅ ጠንቃቃ ሴት እንጂ እሷ እንዳለችው ክብር የሌለን ክብራችንን መሪ ላይ የምንጥል ሴቶች አይደለንም። እንግዲህ ድሬዳዋ መተሽ በፍቅር ለተቀበለሽ ፍቅሩን አሳይቶ ለሸኘሽ ማህበረሰብ እንደዚህ አይነት ምላሽ ሚዲያ ላይ ወጥተሽ መስጠትሽ በጣም ያሳፍራል። አፍሽ ሲከፈትም ደግሞ ጭንቅላትሽ ምን ያህል ባዶ እንደሆነ ነው እንድናይ ያደረግሽን። እንግዲህ ጃኒ የሰራችው ስህተት በህግ የሚያስጠይቃት በመሆኑ በህግ አግባብ እንድትጠየቅልን እንደ ህግ ባለሙያነቴ ደግሞ ሙያዊ ድጋፌን ለማድረግ ዝግጁ መሆኔን እገልጻለሁ። አመሰግናለሁ። አንድ ደግሞ ይቅርታ ብያለሁ። ይቅርታ ቪዲዮ ሰርቻለሁ። ይቅርታ ብያቸዋለሁ። ከልቤ ነው ይቅርታ ያልኳቸው ምናምን ነገር ሌላ ነገር ካልሆነ በስተቀር አረ ምን ይፈቱኛል? በእናት አሰቃዩኝ እንጂ
ደና ሳቢ ሰርታን የገባችው በስር ያቀብሏት ጆን ዳንኤልን ያገናኛት አርግዛ ትውጣ። ልጁም ሲወጣው ለልጅ ይኖረዋል። ፖሊሶቹን እንደምንም ትትት ብላ ሳቢ ታቀብላቸው ጆን ዳንኤልን እዛ ያገናኟታል። አርግዛ ትውጣ። ይሄን ፈልጋ ነው የሚያሳስር ስራ ይሰራችሁ። እስር ብርቅ ነው እንዴ? ብርቅ ነው እንዴ? መጀመሪያም ደና የነበረችው ልጅ በምን ተነስታ ነው ሺቲ ብላ የሌለ ነገር ተናግራ እስር የሚያሳስር መሆኑን አውቃ መታሰር ፈልጋ ነው? ጆን ዳንኤልን ናፍቃ ልክ ሚስቱ እስከዛሬ ለምን አላወራችው? ሚስቱ ስትወጣ ጠብቃ እስር የሚያሳስር ነገር አመጣች፣ እስር ቤት ገባች። ጆን ዳንኤል ናፍቋት ነው። እኔ ነገርኳችሁ፣ የትግራይ ልጅ የቀመሰ እስር ቤት ቢታሰሩም ብተኙም ስትነሱም እሱን ነው የምታስቡት። እስር ቤት ድረስ ልታገኙ ሄደች። ተጋሮ ማታ ማታ ሲዘውር አንዴ ከዘወራችሁ ስትከተሉት ነው የምትሉት። ሄዳ እስር ቤት ገባች ናፍቋት። የትግራይ ወንድ ገና ትግራይን የቀመሰ እንዲህ ነው ተከትላችሁት እስር ቤት ነው የምትገቡት። ይሄው እኔን አታዩኝም? ተጋሮ አገባው ሾርኩ ውዱድ ላይፍ የለ ማታ ማታ ላይፍ የለ። ላይፍ ሁሉ እሱ ሆነ። ከስራ ሲወጣ አፈረስ ክትበሉ ጥያችሁ ነው የሚሄደው። ከባሌ ጋር ፎንቃ እስከ መጨረሻው ነው። ነግሬያችሁ አይደል? እኔ ስነግራችሁ ውሸት ነው የመሰላችሁ። ተጋሮ የቀመሰ እስር ቤት ነው ተከትለሽ የምትገቢው። ጃኒ ናፍቆቱን አልቻለችም። ካሁን ይፈታል ብትል አስወልዷል ብሎ ሰምታ እንኳን ባላየ ተከትለው እስር ቤት ገባች። የሆነ ሳቢ ተፍ ብላ እዚህ ያገኘች ይዛው ሸቤ ገባች። ጆን ዳንኤልን ፍለጋ የኔ እናት ፎንቃ ትግራይን የቀመሰ እስከ መጨረሻው። አሁን እኔ በአሁኑ ፎንቃ አልደራደርም። በቁርባን ሁሉ እንጋባ ሲለኝ እሺ ነው የምለው። መጣ ያ የትግሬ ፎንቃ እስከ ቀራንዮ ነው። ይሁኔ ለጥ ሰጥ ብዬ ከባሌ ጋር ፎንቃ ገብቶልኝ እንደኔ አይነቱን የገጠማት የፎንቃ ጥግ ድረስ የኔ እናት እንዴ! እኔ አሁን ራሱ ስበላ ራሱ ከብዚሎ ማለት ጀምሬያለሁ። በቃ ከብዚሎ ሆንኩ። ስራ ራሱ ድሮ ተሰርቼ እኮ አላውቅም። በትን ወደ ኋላ የሚሰራ ሁሉ ነው ትዝ የሚለኝ። ባሌ ካሾረኛ ዲቀጥ ብዬ በቃ ልብስ ራሱ አሁን ስገዛ ሽፎን ልብስ ምን አይነት ልግዛ ለበዓል ድሮ እኮ ብዬ አላውቅም። ተጋሮ ታገባው ልብስ ራሱ የሚታየን ሽፎን ነው። ያጋጥማል። ደንበኛ ትግሬ ታገኛችሁ እንደኔ ነው የሚያሾራችሁ። እሷም ነው ጆን ዳንኤል ያችን በልጅነቷ ሮጣ ሳጠግብ ትንሿን ጆን ዳንኤል አሳቅፎ ላካት። ይችኛዋ ደግሞ ገባች። ይችንም ሌላ ጆን ዳንኤል ይዛት አንድ ቤት ራሱ መኝታ ቤትና እንዲያስቀምጦ ላኑራችሁ ቤት ጆን ዳንኤልን እሺ ነው የሚሉት። ተጋሮ የተጋሮ ቀልድ አይደለም እኮ ተዳሮ ተዘወረሽ እንደዚህ ነው። እኔን ራሱ ልጅ አልሆንኩባችሁም ዛሬ የተጋሮ ተስማምቶኛል። ሁሉ ነገሬ ተመልሼ ወደ ልጅ ተቀየርኩ። ያ እንደዛ ነው። አላያቻትም? ያቺ ወልዳ የወጣች ትመስላለች። በጣም ነው። አሁን ራሴ እድሜ ራሱ 32 ከዓመት ራሱ ቀነሰ ካገባው ወዲህ። ያ እንደዛ ነው። አንቺ ደነዝ ደንቆሮ፣ አንቺ ወንድ ነሽ። እዚህ ጋር የጻፍሻት ወንድ እስኪ በተግባር ነው የፈጽመት። አንቺ አህያ ሀገርሽ መግባት ማትቺ የምላስ ጀግና ደንቆሮ ባለጌ ወንድ ሚስትሽ አይደል ከውሻ ያረገሽው? አንቺ የውሻ ቅምጥ አሜሪካ ቁጭ ብለሽ 24 ሰዓት አንዴ ጥፍርሽ አንዴ ምንሽ እየሰካሽ ቁጭ የምትተነስ ማትቺ በስመ ፖለቲካ ብር የምትነግጂ ደንቆሮ ቤታዮ ተብዬዋ ማለት ነው። የባሪያ ዘር ወንድ ነሽ አንቺ። እዛ ተሰብስባችሁ ያቺኛዋ ስሟን ማልጠራት ከቁጥር ማላስገባችሁ የሰው ምርቃ አንቺ ያቺ ሶስቱ ናችሁ በግሩፕ አልሰማሽም። አንቺ ደንቆሮ አማራ እንደማንነቱ የምትሳደቢ በቀልድ እያስመሰልሽ ብዙ ቪዲዮ አለ ፖስት የተደረገልሽ። እናታችሁ
ፊቱን አማራዎች እንዲናችሁ አማራዎች በስድብ በቀልድ ያስመስልሽ ስትናገሪና ስትለፈልፊ የምትይው አንቺ ነሽ። ክብር ለሚገባው ክብር ማሰጭ አንቺ እውነት አማራ ጎንደሬ ብትሆኚ ኖሮ ማንነትሽን አትሳደብ ነበር። እዛ ጋር ቁጭ ብለሽ ተለጣፊ ከትናንት ዛሬ መጣሽ አማራ ቆንጆ 3 ዓመት አይሞላሽም። አናቅሽም እንዴ ምን እንደሆነሽ በማንነትሽ ማትኮሪ ተለጣፊ በስመ ጎንደሬ ከየት አባሽ ነው አባትሽን ጠርተሽ እና ስጥሽ አባትሽን ማደግማ አንቺ ደንቆሮ አህያ ጃኒን ካልተሳደብሽ ማፈሪያዎች ተፖስቶላችኋል ቪዲዮ ተሳደቡ ብላችሁ እንዲህ ስታንገበግቡን እኔና ቤታየውን ህዝብ ይፍረድባችሁ። ስድብ ተሳደቡ ብላችሁ እንዲህ ስታብዱ ተፖስታችኋል። ማፈሪያዎች ምን ታመጣላችሁ? ማንሽ ምን ታመጨሽ? እዚህ ኮመንት ላይ ታለቅሳላችሁ። አልወከላችሁኝም። እኔን እንድሳደብላችሁ አልወከላችሁኝም። ተከበሩ። ልቃሚ ለምን አወረድሽ ምናምን እኔ ብቻ ነኝ ያልሽ? ኦፍ ኮርስ ቤት እኮ ነው የመጣው። አፈርጥክ አወርድክ ማነክ ምንድነው? ካንተ ደሞ ተራ በተራ እናንተን ላባብል እንዴ ምን አካበዳችሁት? እንደዚህ ሌላ ተአምር ልጅቷን ነፍሰ ገዳይ ያደረጓት ጋይስ፣ ነፍሰ ገዳይ ያደረጓት ጃኒን። ይቅርታ 2 ቤት ነው ይቅርታ ያለችው። ኪዱ ጋለች አንቀበልም አላችሁ። የኪዱን እኔ ቤት መጣች ይቅርታ ጠየቀች። ከዚህ በኋላ ለጃኒ ነው ድምጽ ሆነው እንዳላሳብዳችሁ ፕሮፋይሏን አድርጌ ድምጽ እንዳልሆናት ልቀቋት፣ ፍቷት ብዬ ፍቱ ልጅቷን። ምን ነው እናንተ ስራ ማድረግ ፈለጋችሁ? አንተም ደግሞ በተራ ገብተህ በጣም ብዙ የሚያሳስበን ነገር አለ። ለምሳሌ በእናንተ ጉዳይ ሊቢያ ላይ ነው አይደል ያለው? ስለ ሊቢያ በጣም ብዙ ከጃኒ ስድብ በላይ እንደ ድሬዳዋ ሰው የሚያመን ብዙ ነገር አለ። ልቃሚ ሊቢያ ላይ ቁጭ ብለህ አሁን ባለህበት ሁኔታ በሞት ይሻለኛል እናቴ ተሰድባ ቤትን ከፍተህ ስደባታ። ታዲያ እኔ ጉቺ እንድሳደብልህ ነው የምትፈልገው? ሊቢያ ላይ ያለው በጣም ብዙ የሚያሳስብ ነገር አለ እኮ። የድሬዳዋ ልጆች ድረሱልን እያልክ ነው። ስለዛ ነው መናገር ያለብክ። እንደ ሀገር ጉዳይ ምንም ትሁን እቺ አይኗ ውስጥ ጣት ገብቶ ጣት የወጣው እቺ ስመኝ ገብሩ የምትባለዋ አይ ልነግርሽ ነው። እኔ መናገሬ ነው። እኔ ስድብ እንኳን አላውቅም። ያው ግጥም እየገጠምኩላት ነው። እና አይኗ ውስጥ 2 ጣት የሚግባ 5 ጣት የሚግባባት የድሬዳዋ ሴቶች ያወረደች ሴት እኛ ምርጦችን ያወረደች ዱቄታ እቺ ሜካፓም እቺ እንጨት ህዝቡን ወጣ ይቅርታ ማለት አለባት። ያም ማን ነው ስሙ? ፍኖቴ ነው። ፍኖቴ የምትሉትም ልጅ አልቅሶ እንደዚህ ሰው ያረጋውን ህዝብ ይቅርታ መጠየቅ አለባቸው። በቃ ምን ፌመስም ይሁኑ አይፈመሱ የራሳቸው ጉዳይ። ምንድነው ህዝብ ነው መጀመሪያ የሚቀድመው። ስለዚህ ወጥተው ይቅርታ መጠየቅ አለባቸው ሶስቱ ነው የምለው። ቤቲ አንቺ ምንም አትናገሪ ችግር የለውም። ግን እንደ ሀገር ጉዳይ ደግሞ እኔ እንዳውም ቅድምም ብዬ እንዳለፍኩ ልንገርሽ። እኔ እንደ ትልቅም እኔ እንደዚህ ደረጃ እንትን ያላል አልመሰለኝም። ለምን ያውን ምንድነው ያልኳት እንዳውም ሺቲ ለብሰው እንደዚህ አምቢላሉ እንዴ? እሷም እኮ ድሬዳዋ ሄዳ ሺቲ ለብሳለች። እሷም እምቢ አላለችም ሰጥታለኝ ያልኩት ጎበዝ። በቃ እኔም ብያለሁ። ስንት ሰው ግን ይሄኛውን አንቻውን እሱ ልጅ እነዚህ በሚሉ ትገደል 3 ወር ትታሰር በሚሉ ተስማሚያለሽ? እንዴ ደረጃ አይ የመገደሉ ምናምኑ አይደኛም ሰው ነን ሰው አይነን ያ አይደለም። ቤትዬ ግን ነገም ለሌላ ሰው ለሌላ አፍ ትሰጠናለች እንጂ ማርያም መሆን አለባት ለማለት ነው። ገባሽ አይደል? ዛሬ እሷ እንዲያልሽ ነገም ሌላ ትላለች ነው። ኤኒዌይ ሌላም ሰው ይደግመዋል። እና ክብራችንን ለምን ታወርደዋለች? ወጣ ይቅርታ ከዚህ በፊት ለዛ ቪዲዮ ሌላ ቪዲዮ ሰርታ ይቅርታ እንደጠየቀችው አሁንም ቪዲዮ ሰርታ ይቅርታ ተጠይቅ ለሷ በቃ ለዛ ቪዲዮ በጣም ብዙ መጣጣች ትላለች። አንዴ ደግሞ ተናግረዋለች። አዎ ቤታ አንቺ አሁን ባለፈው እኔ ጽፍላታለሁ። እኔ ፎሎ ስለማረጋት ፎሎ ስለምንደራረግ እኔ ጽፍላታለሁ። በቃ ወጥተሽ ይቅርታ ጠይቂ እኮ። ይቅርታ ማለት ትልቅ ነው። ብዙ የሚከተሏት የድሬዳዋ ልጆች አሉ። ድሬዳዋ ሄዳለች። የፍቅር ሀገር ነው። አንቺ ደነዝ ደንቆሮ፣ አንቺ ወንድ ነሽ። እዚህ ጋር የጻፍሻት ወንድ እስኪ በተግባር ነው የፈጽመት። አንቺ አህያ ሀገርሽ መግባት ማትቺ የምላስ ጀግና ደንቆሮ ባለጌ ወንድ ሚስትሽ አይደል ከውሻ ያረገሽው? አንቺ የውሻ ቅምጥ አሜሪካ ቁጭ ብለሽ 24 ሰዓት አንዴ ጥፍርሽን አንዴ ምንሽን የሰካሽ ቁጭ ምት ተነስተ ማትቺ በስመ ፖለቲካ ብር የምትነግጂ ደንቆሮ ቤታዮ ተብዬዋ ማለት ነው። የባሪያ ዘር ወንድ ነሽ አንቺ። እዛ ተሰብስባችሁ ያቺን ስሟን ማንጠራት ከቁጥር ማን አስገባች የሰው ምርቃ። አንቺ ያቺ 3 ሆናችሁ በግሩፕ አልሰማሽም። አንቺ ደንቆሮ አማራ እንደማንነቱ የምትሳደቢ በቀልድ እያስመሰልሽ ብዙ ቪዲዮ አለ ፖስት የተደረገልሽ። እናታችሁ ቢቱን አማራዎች እንዲናችሁ
በስድብ በቀልድ ያስመስልሽ ስትናገሪና ስትለፈለፊ የምትይው አንቺ ነሽ። ክብር ለሚገባው ክብር ማሰጭ አንቺ እውነት አማራ ጎንደሬ ብትሆኚ ኖሮ ማንነትሽን አትሳደብ ነበር። እዛ ጋር ቁጭ ብለሽ ተለጣፊ ከትናንት ዛሬ መጣሽ። አማራ ከሆንሽ 3 ዓመት አይሞላሽም። አናቅሽም እንዴ ምን እንደሆንሽ? በማንነትሽ የማትኮሪ ተለጣፊ በስመ ጎንደሬ ከየት አባሽ ነው? አባትሽን ጠርተሽ እና ስጥሽ አባትሽን ማደግ አንቺ ደንቆሮ አህያ። ድሬዳዋን ሴቶች ሺቲ የለበሰች ስትጠይቃት እንኳን ትቆጣለች። ለምን ጠየቅ? ሃይ እንዴ እኔ በእውነት መስማት ነው የቀፈፈኝ፣ ለጆሮዬ መስማት ነው የቀፈፈኝ። ልጄ ፊት ነበረ እንዴ ዘልዬ እንደተነሳው ካልጋ ላይ ምን ማለት ነው? ይሄ እኮ ቀልድ አይደለም። ይቅርታ ትጠይቅ መብቷ ነው፣ አይመለከተኝም። ምን ግን ደግሞ የምናየው እኛ ሲቆጡ የነበሩ አሉ አይደለ? ይዩት። አይ ችግር የለውም ይቅርታ አድርገንላታል የሚል ከሆነ አይመለከተኝም። የዛን እስከ መሄድ እስካለብን ድረስ ወደም ካለ ድሬዳዋ፣ ሌሎችም ድሬዳዋ ያላችሁ ልጆች አናግሩኝ፣ ችግር የለውም። እናንተም ከሌላችሁ ግን ሄደን ገብተን ይሄ ነገር እንደዚህ ሆኗል፣ ሶ እናንተ ምን ትላላችሁ? እንዴት እዛ አይላችሁም? የትራፊኩን ኪዱ ታስታውሻለሽ? የትራፊኩን ሰይፉ ላይ በትራፊክ ቀልዶ እኮ ነው፣ ቀጥታ እኮ ነው መጥሪያ የተላከለት ሲነግሩኝ። እኔ መጥሪያ ሁሉ እንደተላከለት እንደተከሰሰው ሁሉ አላውቅም ነበር። ሰይፉ ባህልና ቱሪዝም ነኢማ ናት የነገረችኝ። በእውነት ነው የምላችሁ። እንደዚህ ብሎ ሰይፉ እንኳን በዚህ ጉዳይ እንደዚህ ሆኖ ይቅርታ ጠይቋል። ሰይፉ እንኳን ይቅርታ ጠይቋል። አይደለም አንድ ተራ ሴት ትናንትና ሱሪዋን የቀየረች ሴት ተውና ማለት ነው። ይሄን ለመናገር ነው የወጣሁት። እኔ ሰኞ ዕለት ኪዱ በውስጥ እናወራለን። ኪዱ ማናችሁም ባትፈልጉም እስቲ እናሳይና ችግር የለውም። ከዛ በኋላ እዛ ሺቲ ነው የሚለብሱት። ለምንድን ነው ማለት ለምንድን ነው የምትጠይቀኝ የሚሉት ሰዎች ናቸው። ገባ? ለምን ጠይቃለሁ አይነት አልገባችሁ እናንተ ፋራዎች። ጃኒ ገብቶናል። እንደ ሀገር ችግር የሆነብን ነገር ምን እንደሆነ ታውቃላችሁ? ማንን ታዋቂ ማድረግ እንዳለብን አለማወቃችን። እቺ ልጅ በግልጽ አማርኛ የድሬዳዋ ሴቶች ሺቲ የሚለብሱት ለወሲብ እንዲመቻቸው በሚል ነው ብላ ተናግራለች። እኔ 5 ዓመት ድሬዳዋ ኖሬያለሁ። ዩኒቨርሲቲ እዛን የተማርኩት። በኖርኩባቸው ዓመታት እንደዚህ አይነት ሜንታሊቲ ያላቸው ሴቶች አጋጥሞኝ አያውቁም። ሲጀመር ድሬዳዋ ውስጥ ሺቲ የሚለበሰው በጣም ከፍተኛ የሆነ ሙቀት ስላለ ነው። ሕፃን በሉ ወጣት በሉ ትላልቅ ሴቶች ሳይቀሩ እዛ ሀገር የሚለበሰው 90%ቱ ሺቲ ነው። ምክንያቱ ሙቀት ስለሆነ ብቻ። እና እንደዚህ ሆኖ ሳለ አንዲት ሴት ወደዚህ ቲክቶክ መታ የድሬዳዋ ሴትን ለወሲብ ብትጠይቋት አንተ ፋራነ እንዴ እስክትል ድረስ ይሄ በጣም ቀላሉ ጥያቄ ነው ብላ ድሬዳዋ ውስጥ ያሉት ሴቶች ለወሲብ ክፍት እንደሆኑ ሺቲም የለበሱት ለወሲብ እንዲመቻቸው ነው ብላ መናገሯ በጣም ነው የሚያሳፍረው። የሆነ አንድ ሰው 10 ሰው ብትናገር እኮ ኢትስ ኦኬ ሜቢ ሊሆን ይችላል። መላው የድሬዳዋ ሴቶችን ነው የተናገረችው። እዚህ ጋር ለመጨመር የምፈልገው የድሬዳዋ ሕዝብ ግልጽ ነው፣ ምንም ነገር አይፈራም ሲባል ለወሲብ ክፍት ነው ማለት አይደለም። ለወሲብ ሲጠየቁ ወዲያውኑ እሺ ነው የሚሉት ለማለት አይደለም። የድሬዳዋ ሕዝብ ግልጽ ነው ማለት በጀርባ ሆኖ ምንም ነገር አያደርግባችሁም፣ መናገር የሚፈልገውን ማድረግ የሚፈልገውን በግልጽ አማርኛ ነው የሚናገረው ለማለት ተፈልጎ እንጂ ለብልግና ወዲያውኑ እሺ ይላል ለማለት አይደለም። እና አንዳንድ ጊዜ ስለ ድሬዳዋ የምታወሩትን ነገር እዛ ከሕዝቡ ጋር ሳትኖሩ በወሬ ብቻ ሰምታችሁ ጀጅ ለማድረግ አትሞክሩ። እስቲ መጀመሪያ ከሕዝቡ ጋር ኑሩና ያኔ ስለ ሕዝቡ ምን ማለት እንዳለባችሁ በግልጽ ትናገራላችሁ። በነገራችን ላይ ይህ ጉዳይ በጣም ቀላል ነገር አይደለም። እንደ ቀላል የሚታለፍ ነገር አይደለም። ይቅርታ ልትጠይቅበት የሚገባ ጉዳይና